ያሳይ ካጠገቡ ነው የለውም። ግሪን ካርድ ራሱ የለውም። የለኝም እሺ፣ የለኝም እንደው ምን ይብላል ፓስፖርት ሲቲዝን ከሆነ እሱ የመኖሪያ ፈቃድ ነው። ሲቲዝን ከሆነ አሁን አይሶች ናቸው። አሁን አንደኛው ቤት ማለት ሄሉ አሁን ማውራስ ምልክት ቀጥታ ይሰራል ስላለበት መግባት አይችልም። ዋራንት አለበት ያሳያል፣ ወደዛ ያመራል። እሱ ቤት ማለትና ያንኛው ቆይ መኖሪያ ቤት ነው አፓርታማ ነው። ይሄ ቤት ያንተ ነው አይደለም? በይው የኔ ቤት ከሆነ ምን ችግር አለ? ያንኛው ሁለተኛው እሱ ማለት ጫት የሚቀምበት ቁጭ ብሎ ነው ነው። ይሄኛው ያንኛው የሚያሳየው ቤት ቆይ ያንኛውን ቤት አፓርታማ ነው ሙሉ ሚስት ያለችበትን ቤት ነው ማሳየው ነው። እሺ አሁን ምንድነው የምትለው? እኔ ያረከው ሰው ላይ የምትሰረግ ሚስት ላይ የሰራው የገዛ ሚስቱ ናት። ባይዘው ሄሉ የገዛ ሚስቱ ናት የላከችልኝ ካስከ እኔ ዲሻልኖርም እሺ ልጁን አቅፎ ያለውን ፎቶ እኔ ነኝ ያወጣሁበት። በዛ ነው የጠመደኝ ማለት ነው። ልጅን አቅፌ ያለውን ፎቶ ያወጣብኝ አንተ ነህ ብሎ የጠመደኝ በዛ ነው። አለቀ። እናቱ ናት ባለቤቱ። እቺ ማለት 14 ልጅ ወልዳ 3 ልጅ ከሱ ነው የወለደችው። ያኛው ኮፍያ ያደረገው ሰውዬ ማለት የሷ በጣም የሚፈልገው ሰውዬ ነው ሊገለው ማለት ነው። እየሰማሁበት ደግሞ ትልቅ ቁጥር አንተ ነው ወደ ቤታ የኔ ግፍት ያለሽ ቢዝነስ ካርድ የሰውዬው ልኬልሻለሁኝ። አታየው እንዴ እየተከታተለ ጃፒ ሰውዬውን ደውለሽ አውሪው። ያንተ ቪዲዮ ቢደረስ እኔ ላኩልሽ ነው ያው በቃ አሁን እሱ ጨረስክ። የልጁ እናት ስትከሰው የኮርት የላከልኝ ይሄ ሚዲያ ላይ መነጋገሪያ የነበረው በቃ ሌላ ነገር የምትልከው ነገር ካላሳየው እኮ ሌላ ነገር የተለያየ ሰው አንድ ሰው አይደለም። መቶ ሰው ይሁን ያገባ አንተ አንድ ሰው አይደለም የላኩልሽ የተለያየ ሰው መቶ ሰው ይሁን ምን አገባ? ሃፒ ደፋሪ ነው ምናምን ልትል ፈልገህ ነው አንተ ባጭሩ። ሃፒ ነፃ ሰው ነው። መቶ ሰው ይሁን አንተ ምን አገባ? ይኸውልህ የዱባይ መንግስት ይከሰው ነበር። የመዳንም ፎቶ አድርጎ ሴጋፊ መታዩ እንትና ራሱ ማነች ስሟ ማነች የዱባይዋ በሴጋት መጣም ቴዲ ምን አገባ? አይወልህ ከያዳምጠኝ መቶ ሴት ጋር አልተኛ መብቴ እኮ ነው እኮ ምን አገባ? ልጨምርልሽ እንዳንተ ጥርሴ ልፍቅበት አይደለም የሰጠኝ ልጠቀምበት ምን አገባ? ጀግና በጅኝ ምን አባ ልታመጣ ስሟ በእናትሽ አንድ ያሳይ እያልኩኝ እኮ የምትምግማማ አይደለሁም። ግን ሃፒ በዚህ ነገር አንተ ነፃ ወጣሃል። ያው ሙኒት ነፃ ወጣት ሙኒት ሄሎ እንትናን ጠይቂያት። ሄሉ ማነች በየም የሚጀምረው ስሟ ማነው? ሃፒ ጥራልኝ። እሷን ልጅቷን ቴክ ኬር ስታደርጋት ሄሉ እኔ እዚህ ሀገር ላይ ተቀምጬ ላይክ እንደዚህ አይነት ነገሮችን በለበላ ስለማይቻል ብቻ ነው። ስለ እውነት ነው መግባት ቪዲዮዎች ፌክ ናቸው። ለምን ነፃ እንኮ ፌክ ነው ቼክ ተደርጎ ፌክ ነው ሲደፍራት። እሺ ቼክ ተደርጎ ፌክ ነው። እኔ ለማድረግ እንትን ለማድረግ በጣም ደክሟል። ስለ እውነት ነው የምነግርሽ። በጣም ደከመ። ስለ እውነት ነው የምነግርሽ። አልተቻለም፣ ከአቅሙ በላይ ሆነ ማለት ሶስት እንደኔ የረዘመበት አጀንዳ የለም ማለት ነው። በጣም ለአንድ አመት ያክል ሄዱ ረጅም ጊዜ ነበር። ግን እኔ አሁን ነፃ ሆኜ የራሴን ኑሮ እየኖርኩ ያለሁኝ ሰውዬ ምንም አባት ሳመጣ እባክህ ላይፍ እየኖሩ ነው። ፕላስ ደግሞ እሷ በጣም ዲፌንስ ታደርግላት የነበረችው ማነች ሙኒትን ታውቂያታለሽ? ሄሉ ሙኒት ራሱ እኮ ጌቭ አፕ አደረገች እኮ። ልጅቷን ቴክ ኬር ታደርጋት ነበር። ከዛ ልጅቷ ሙኒትን ራሱ አጭበርብራት ሙኒት አደባባይ ላይ ወጣ። እቺ ልጅ እኔ መክፈት አልችልም። ቋንዴ እኔ መክፈት አልችልም። ያንኝ ዮኒ ማኛም ቪዲዮ ሰርቶ ለቋል። አይተሽዋል? ጆከር ቤት ነው የተደረገው 16800 ብር። ስለዚህ እንደ አዲስ አሁን ይሄን እያመጣ የ3 አመትን ነገር እያመጣ